እኔና እናንተ የምንገኝበት ዘመን መልክ ምንድነው ካላችሁ ግላዊነት ነው። ግላዊነት ነው። ኢንዲቪጁዋሊዝም የዚህ ዘመን መልክ ነው። የዚህ ዘመን መልክ ነው ግላዊነት። የፖስት ሞደርኒዝም አንዱ አስተሳሰብ አንዱ የሰለጠነ ነገር ቢኖር ግላዊነት ነው። ግላዊነት አስተሳሰብ ነው፣ ስሜት አይደለም። ምን አይነት አስተሳሰብ ነው ግላዊነት? የዚህ ዘመን መልክ እንደሆነ ማወቅ አለባችሁ። ከዛ በእግዚአብሔር ቃል ውስጥ ደግሞ ይሄንን ጉዳይ በደንብ አድርገን እንመለከታለን። ግላዊነት አስተሳሰብ ነው፣ ስሜት አይደለም። ግላዊነት ፈረንጆቹ ፕራይቬሲ ምናምን እንደሚሉት አይደለም። ግላዊነት it's a kind of understanding። ምን አይነት አስተሳሰብ ነው? የትኛውም ነገር መለኪያ የሰውየው ስሜትና ሰውየው ራሱ ነው የሚል አስተሳሰብ ነው። የትኛውም ነገር መስፈሪያ የሰውየው ስሜትና ሰውየው ራሱ ነው የሚል አስተሳሰብ ነው። ግላዊነት ሰውን እንደ ደሴት የሚያደርግ ነው። እውነት ይሁን ውሸት፣ ጥሩ ይሁን መጥፎ፣ ኃጢአት ይሁን ጽድቅ፣ የትኛውም አይነት መለኪያ መስፈሪያው የሰውየው ስሜትና ሰውየው ራሱ ናቸው የሚል አስተሳሰብ ነው። ይህ አስተሳሰብ መብትንና ስሜትን የሰው አምላክ አድርጎ የሚሾምና የሚያስቀምጥ አስተሳሰብ ነው። በግላዊነት አስተሳሰብ ቅኝትና ተጽዕኖ ውስጥ የገቡ ሰዎች በዋነኛነት የሚንበረከኩት፣ የሚሰግዱት፣ የሚሞቱት፣ የሚኖሩት ለስሜታቸው ሲቀጥል ለመብታቸው ነው የሚኖሩት። የግላዊነት አስተሳሰብ የሚገርማችሁ ነገር ከወንጌል ጋር ሆድና ጀርባ ናቸው፣ ጠላቶች ናቸው ከወንጌል ጋር። አንዳንዶች ፕራይቬሲ ነው ብለው ቢሉትም እሱ ግን ፕራይቬሲ አይደለም። መንፈሳዊ ልኬትን፣ መለኮታዊ አገዛዝን፣ መጽሐፍ ቅዱሳዊ እውነትን ከሰዎች ላይ እየሻረ ሰዎች ራሳቸውን እንደ ደሴት፣ ሰዎች ራሳቸውን እንደሚችሉ አርጎ በማስቆጠር የሚኖሩለት የሚገዙለት ጉዳይ ቢኖር መብታቸውና ስሜታቸው እንዲሆን ማድረግ ነው የግላዊነት አስተሳሰብ። ወዳጆቼ ይህ ግላዊነት በሌላ አማርኛ ራስ ወዳድነት ይባላል። በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 2 ላይ ኤርምያ ያነብልናል። ይሄ የዘመኑ መልክ እንደሆነ የምታውቁት ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት በደንብ አድርጎ ይነግረዋል። በዘመን መጨረሻ ሰዎች ምን አይነት ካራክተር፣ ምን አይነት አስተሳሰብ እንደሚኖራቸው ሲናገር፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን አሁን እንደሚመጣ ይሄንን እወቅ። ሰዎች ራስ ሰልፍ ሴንተርድ ይሆናሉ፣ ራሳቸውን የሚወዱ ይሆናሉ፣ ግላዊ ይሆናሉ። ኑሯቸው፣ መውጣት መግባታቸው፣ እንቅስቃሴያቸው በጠቅላላ ከስሜታቸው አንጻርና ከመብታቸው አንጻር ብቻ የተቃኘ ይሆናል። ራስን መውደድ የወንጌል ተቃራኒ ነው። ራስን መውደድ ከወንጌል ጋር ተቃራኒ ነው። አንድ ሰው በጌታ ነኝ ወይም በወንጌል ድኛለሁ ብሎ ካለ ግላዊነት እና ራስ ወዳድነት ደባል ሆነው በህይወቱ ሊኖሩ አይችሉም። ከሁለት አንዱ ይወጣሉ እንጂ ተቻችለው በፍጹም በሰው ህይወት ውስጥ አይኖሩም። እየሰማችሁ ነው? አይኖሩም። ግላዊነትና ወይም ራስ ወዳድነትና ወንጌል አብረው በጋራ ሊኖሩ የሚችሉ ጉዳዮች አይደሉም። ውሃና ዘይት ናቸው፣ ሊቀላቀሉ አይችሉም። ሰው እጁን አንስቶ ጌታን ከተቀበለ በኋላ፣ ሰው እጁን አንስቶ ለጌታ ለኢየሱስ ተማርኬያለሁ ካለ በኋላ ከዛ በኋላ የሚኖረው አኗኗሩ የሚኖርለት፣ የሚገዛለት፣ የሚመላለስለት ስሜቱ ሳይሆን የእግዚአብሔር ፍቃድ፣ ሐሳቡ ሳይሆን የእግዚአብሔር ሐሳብ ሆኖ ነው የሚቀየረው። ወዳጆቼ ወንጌል በመሰረታዊ ደረጃ በሰዎች ህይወት ላይ የሚያደርገው ነገር ምን መሰለ? አንተን ያንተ ከመሆን የጌታ ወደ መሆን ነው የሚያመጣ። በመጀመሪያ በጌታ ከመሆን በፊት አንተ ያንተ ነበርክ። ስለዚህ አንተ ያንተ ነበርክ ማለት የምትተዳደረው በስሜትክ ነው፣ የምትመራው የምትኖረው ለመብትክ ነው፣ ለክብርክ ነው፣ ለራስክ ነው።
ልክ ለጌታ ከሆንክ በኋላ እጅን ካነሳ በኋላ ግን ወንጌል የሚያደርገው አንተን ካንተ አውጥቶ የጌታ ነው የሚያደርገው። አንተን ያንተ ከመሆን የጌታ ወደ መሆን ነው የሚያመጣው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ከቁጥር 19 እስከ 22 ሲናገር እንደዚህ ይላል፣ የራሳችሁ አይደላችሁም ይላል። ካላስ የራሳችሁ አይደላችሁም ካለ የራሳችሁ አይደላችሁም ነው። ከዚህ በኋላ እናንተ ላይ የሚሰለጥነው የሰማይ ሐሳብ ነው እንጂ የእናንተ ምድራዊ ስሜት አይደለም። የራሳችሁ አይደላችሁ። ኦኬ ወንጌል የሚያደርግህ ኦርቶዶክሱን ጴንጤ አይደለም። ወንጌል የሚያደርገው ሙስሊሙን ጴንጤ አይደለም። ወንጌል የሚያደርገው አማርኛ የሚያወራውን ሰውዬ ልሳን የሚያወራ ብቻ አይደለም የሚያደርገው። ወንጌል የሚያደርገው ሰዎች የራሳቸው ከመሆን በስሜታቸው ከመነዳት ለመብታቸው ከመኖር ለክርስቶስ ወደ መኖር የራስህ ከመሆን ነው። ስለዚህ ወንጌል እኛን የእኛ ከመሆን ነው የሚታደገን። እኛን የእኛ ከመሆን ነው ወንጌል የሚታደገን። እኛን የእኛ ከመሆን ነው ወንጌል የሚናጠቀን። አደገኛ ነገር ቢኖር እኛ የእኛ ሆነን የኖርንበት ዘመን ነው። ሁልጊዜ የምንበረከከው ለሐሳባችን፣ ለስሜታችን፣ ለፍቃዳችን፣ ለምኞታችን፣ ለአምሮታችን፣ በአምሮቶቻችንና በስሜቶቻችን ስር ደግሞ የነበረው መቃብራችን፣ ውርደታችን፣ ሀፍረታችን፣ እርቃናችን ነበረ። አሁን ግን ለዛ እርቃን ከሚያወጣን ምኞትና ስሜትና ሐሳብ አውጥቶ በወንጌል ዋጅቶ በደሙ ቀድሶ አዲስ ሰው አድርጎ አወጣን። በደንብ እንዲገባችሁ ፈልጋለሁ። ሰው በወንጌል ዳነ ማለት እሱ የሱ ከመሆን አመለጠ ማለት ነው። እሱ የሱ ከመሆን ተረፈ ማለት ነው። ወንጌል የሚያደርገው ይሄንን ነው። አንተን ወይም አንቺን ያንቺ ከመሆን አውጥቶ የጌታ ወደ መሆን ነው የሚያመጣው። ወዳጆቼ በደንብ ስሙኝ። ሰው ትኩረቱ ሁሉ በህይወቱ ላይ ከሆነ ለእግዚአብሔር ጊዜ የለውም፣ ለእግዚአብሔር ስፍራ አይኖረውም። ሰው ትኩረቱ ሁሉ በህይወቱ ላይ ከሆነ ለእግዚአብሔር ጊዜ አይኖረውም። ስለዚህ ወንጌል የሚያደርገው ምንድነው? ግላዊነት ማለት ምን ማለት ነው? ጠዋት ሲነጋ 24 ሰዓቱን የምትቀምረው ሰልፍ ሴንተርድ በሆነ አስተሳሰብ እንዴት እንደምትከብር፣ እንዴት እንደምትከብድ፣ እንዴት ገንዘብ እንደምትሰበስብ፣ እንዴት ስሜትን እንደምታስደስት፣ እንዴት አርገ በምቾት እንደምትኖርና እንደምትውል ነው። ይሄ ነገር እንደዛ የሚያደርግ ግላዊነት ልክ በጌታ ስትድንና በክርስቶስ ኢየሱስ አዲስ ሰው አዲስ ፍጥረት ስትሆን ግን በቀን ውስጥ እንዴት አርገ ጌታ እንደምታከብር፣ እንዴት አርገ ፍቃዱን እንደምትፈጽም፣ እንዴት አርገ በፊቱ በክብርና በእውነት እንደምትመላለስ ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ ተብሎ እንደተጻፈ በአንተ ዘመን በ40 ዓመት በ50 ዓመት በ60 ዓመት ውስጥ መለኮታዊውን ሐሳብ እንዴት ፈጽመ እንደምታልፍ ነው የምታስበው። ሰው በወንጌል የሚሆነው ይሄንን ነው። ግላዊ አይደለም ማለት የቀን የሰዓት ቀመር በአጠቃላይ የሚገዛው የሚጠቀለለው በእግዚአብሔር ሐሳብ፣ በእግዚአብሔር ፍቃድ፣ በእግዚአብሔር ፕሮግራም፣ በእግዚአብሔር እቅድ ነው። ሰዎች በጌታ በኢየሱስም ካመኑ በኋላ ግላዊ የሆነ አስተሳሰብ፣ ግላዊ የሆነ አመለካከት ካላቸው የሚውሉትም የሚኖሩትም እንደዚህ ነው። ወዳጆቼ ወንጌል የሚያደርገው የምድር ላይ ኑሮህን የምትኖርበትን ምክንያት የእግዚአብሔር ዓላማ አድርጎ ነው የሚቀይረው። የእግዚአብሔር ፍቃድ አድርጎ ነው የሚቀይረው። በወንጌል አማካኝነት የምትኖርለት ፐርፐዝ ነው የተቀየረው። የምትኖርለት ምክንያት ነው የተቀየረው። ሐዋርያው ጳውሎስ በሮሜ መጽሐፍ ላይ ሲናገር ምዕራፍ 14 ቁጥር 7 ላይ ሲናገር እንደዚህ አለ፣ ብንኖርም ለጌታ ነው የምንኖረው አለ፣ ብንሞትም ለጌታ ነው የምንኖረው አለ። ለኛ ብለን የምንኖረው ኑሮ አብቅቷል፣ አክትሞለታል። አጠቃላይ ህይወታችን ከእግዚአብሔር አንጻር ነው የሚለው። ዓላማው የተቀየረ ሰው ደግሞ ውሎ ይቀየራል። ዓላማው የተቀየረ ሰው አስተሳሰቡ ይቀየራል። ዓላማው የተቀየረ ሰው ጓደኛ ይቀየራል። ዓላማ የቀየረ ሰው መንገዱን ይቀየራል። ሰው መንገዱን የሚቀይረው ዓላማውን ሲቀይር ነው። አዲስ አበባ ሄዳለሁ ብለህ ስታስብ አዲስ አበባ የምትሄድበት ምክንያትና ዓላማ ሲኖርህ የምትመርጠው መንገድ ይሄኛውን መንገድ ነው። ግን ሞያሌ ሄዳለሁ ብለህ አልመህ በአዲስ አበባ መንገድ ከሄድክ ችግሩ ያለው አንተ ጋር ነው። ሰው ዓላማውን ከቀየረ፣ የሚኖርለትን ምክንያት ከቀየረ አካሄዱን ይቀይራል፣ መንገዱን ይቀይራል፣ ውሎውን ይቀይራል፣ አስተሳሰቡን ይቀይራል፣ አለባበሱን ይቀይራል፣ ጊዜ የሚያጠፋበትን ሁኔታ ይቀይራል። አሁን
ግላዊነት አስተሳሰብ ነው። አስተሳሰብ ደግሞ በኑሮ ይገለጣል። አስተሳሰብ ደግሞ በኑሮ ነው የሚታየው። በህይወት እንቅስቃሴ ውስጥ ነው አስተሳሰብ የሚታየው። አንድ ሰው ራስ ወዳድ ነኝ አይልም፣ አይጮህም። አንድ ሰው ራስ ወዳድ እንደሆነ የሚነግርህ በድርጊቱ ነው እንጂ በምላሱ አይደለም። ድርጊቱ ይነግራል። ከጠዋት ጀምሮ እስከ ማታ ድረስ ለእግዚአብሔር ጊዜ ያለው የለውም፣ ለቃሉ ጊዜ ያለው የለውም። ውሎ እንዴት ነው? መለኮታዊ ሐሳብ ካላቸው ሰዎች ጋር ነው ወይስ ከሌሎች ሰዎች አፈር ከሚሸቱ ጋር ነው? እያንዳንዱ ነገር፣ እያንዳንዱ እንቅስቃሴ ሰው ዓላማው ሲቀየር ፕራዮሪታይዝ የሚያደርገው ነገር ይቀየራል። ቅድሚያ የሚሰጠው ነገር ይቀየራል። በወንጌል የዳነ ሰው፣ በክርስቶስ ኢየሱስ አምኖ የተረፈ ሰው መጀመሪያ ራሱን ማላቀቅ ያለበት ከግላዊነት ነው። ግላዊነት የየትኛውም ነገር መስፈሪያ፣ የየትኛውም ነገር መለኪያ የሰውየውን ስሜት እና ሰውየውን ራሱን ነው የሚያደርገው። ቤተ ክርስቲያን መጥተህ ለማምለክ፣ በእግዚአብሔር ፊት ቀርበህ ምስጋና ለማቅረብ፣ ለማገልገልና ለክብሩ ለመኖር ስሜት ደስ ካላለ አትመጣም ማለት ያ ማለት ገና ከግላዊነት አስተሳሰብ አልተለየም። ምክንያቱም አንተን የሚገዛ አንተን የሚቆጣጠር ኢሞሽን ነው እንጂ የምትኖርለት ፐርፐዝ የለህም። ፕራዮሪታይዝ የምታደርገው ነገር የለህም። እንዳስፈላጊነቱ ሞቅ ሲል ደስ ሲል ቤት ስታስመርቅ መኪና ስትገዛ እና እንደዚህ አይነት መለስተኛና አነስተኛ ወይም ደግሞ ለዘመን መቀየሪያ የሆነ ጳጉሜ አካባቢ ሲሆን አካባቢ ቸርች የምትመጣ ከሆነ ያንተን ፕራዮሪቲ ያንተን ስኬጁል ያንተን እንቅስቃሴ እያስተዳደረ ያለው ኢሞሽን ነው፣ ስሜት ነው። ይሄ ስሜት እንዲነዳው ደግሞ ግላዊነት ይባላል። ምክንያቱም ግላዊነት በሰው ህይወት የሚያደርገው የሰውየውን አለቃ የሰውየውን ገዢ መብቱና ኢሞሽኑ ያደርገዋል። በክርስቶስ ኢየሱስ አምነው በወንጌል የዳኑ ሰዎች ለመብታቸው አይደለም የሚኖሩት፣ ከመብታቸው አሻግረው ከስሜታቸው አብልጠው የሚገዙለት እውነት ክርስቶስ ይባላል። እኔ ብሄድ እፈልጋለሁ አለ፣ ብቆይ ግን ለእናንተ ጠቅማችኋለሁ አለ። የኔ ምኞት መሄድ ነው አለ። የምፈልገው ግን ምኞቴን አይደለም፣ ስሜቴን አይደለም። የምፈልገው በህይወቴ እንዲፈጸም የሚያስፈልገኝ የእግዚአብሔር ዓላማ ነው። ጌታ ኢየሱስ ክርስቶስ ብትወድ ይህ ጽዋ ከኔ ትለፋል፣ ደስ አይልም። ነገር ግን የኔ ፍቃድ አይሆናል፣ ያንተ ፍቃድ ይሁን ይላል። ወንጌል የሚያደርገው ይሄንን ነው። ወንጌል እኛ ቸርች አይደለም አባል የሚያደርግህ። እነዚህ ሁለት ነገሮች አብረው አይሄዱም። በዘመን መጨረሻ ሰው ራስ ወዳድ ይሆናል አለ። ሰልፍ ሴንተርድ ይሆናል፣ ግላዊ ይሆናል። እያንዳንዱ እንቅስቃሴ ሰውየው የሚንበረከከው ለመብቱ ብቻ ነው፣ የሚንበረከከው ለስሜቱ ነው። ካልቦቀው አይመጣም፣ ካልበረደው አያደርግም። ምላሽ የሚሰጠው ለኢሞሽኑ ነው፣ ለስፒሪቱ ሳይሆን፣ ለመንፈስ ዓለም ስራት ሳይሆን ለስሜቱ ነው ምላሽ የሚሰጠው። አሁን ዋናው ጉዳይ እንዴት ነው? እንዴት ነን ነው። እኔና እናንተ ፕራዮሪታይዝ የምናደርገው ነገር እንዴት ነው? መንፈሳዊ ነገራችን ከብዙ ማህበራዊ ህይወታችን መጨረሻ ውራ ነው ወይስ ቅድሚያ ነው? ክብደት የምንሰጠው ለየትኛው ነው? አብርሃም እቺ ምድር ቃል ተገብታለት ተላልፋ ተሰጥተው በእንግድነት ኖረ ይላል። አብርሃም ይኸውላችሁ፣ አብርሃም በገዛ ቤቱ የሰማይ ከዋክብትን ይቆጥራል። የአብርሃም ሎሌ በአብርሃም ቤት ከብቶቹን ይቆጥራል፣ ጥጆቹን ይቆጥራል። አብርሃም እግዚአብሔር ርስት አድርጎ በሰጠው ምድር በድንኳን ኖረ ይላል፣ በእንግድነት ኖረ ይላል። ያንን የእግዚአብሔርን ከተማ እየናፈቀ ኖረ ይላል። አብርሃም ቤት ያለ ሎሌ ግን ጥጃና ከብት ፍየልና ግመል ይቆጥራል። አሁን ዋናው ጉዳይ ቸርች መሆነ በጌታ መሆነ ምናምን አይደለም። ምራቅን የምትውጥበት የምትጎመጅበት ቅድሚያ የምትሰጥበት ተሰባብረ የምትደርስበት ጉዳይ። አስታውሳለሁ ከ9 ዓመት ከ10 ዓመት በፊት የሆነ ከተማ ላገለግል ሄጄ እያገለገልኩ እያለ ከግማሽ ያላነሰው ጉባኤ ወጥቶ ሄደ። ምን ነው ስል ቻምፒየንስ ሊግ አለ። ከ21 ነው ከ22 ቅሪላ ደብዳቤ ፈረንጆች ኋላ ያስቀመጥከው ወንጌል ከየትኛው ህይወትና እውነት አላቆ ፊተኛ እንዲያደርግ ትፈልጋለህ? ወንጌል እኮ ላንተ ከቢቢሲ በኋላ ነው። ወንጌል ላንተ ከሲኤንኤን በኋላ ነው፣ ከቪኦኤ በኋላ ነው። ወንጌል ከምትሰማ የህይወት ቃል ከምትሰማ ቪኦኤ ብትሰማ ይሻላል። ኳስ ብታይ ይሻላል።
አጎቴ ታየርን ቃና እንዲህ አፍጥጠህ ብታይ ይሻላል። ቃና ሲጀመር የምታፈጥ ጸሎት ሲጀመር ብለህ የምታዛጋ በጣም ብዙ ነው። እዚህ ውስጥ እንጸልይ ሲባል ማለት ነው። ድሮ ቤት ውስጥ እንጸልይ ይባላል። ልክ ጸሎት ሲጀመር ጸሎት ከመጀመሩ በፊት እናፈጣለን ቴሌቪዥን ላይ። ልክ ጸሎት ሲጀመር እንላለን። ልበሉኝ ነው ይላል እሱ ደግሞ ዋጡኛ ጸልይ አርፈህ የእንቁላል ጫጩት የዶሮ ጫጩት የእንቁላሏን ቅርፊት እንደምትሰብር ወንጌል የስሜትን ቅርፊት ሰብረህ እንድትወጣ ይፈልጋል። በስሜታችን ቅርፊት ውስጥ ተደብቀን ከዛ ሲቀጥል ደግሞ ለመብታችን እየሰገድን ወንጌል ይባል ታሪክ የለም። ዘመኑን ተረዱት። የዘመኑ መልክ ግላዊነት ነው። የዘመኑ መልክ ሰውን እንደ ደሴት ነው የሚያደርገው። አይታችኋቸው ከሆነ ፈረንጆቹ በጠቅላላ አሁን የሚንበረከኩት ለስሜታቸው ነው። ለዚህ ነው ለስሜታቸው ከመገዛታቸው የተነሳ ለባህሪያቸው ያልሆነ ትዳር የመሰረቱት። ውሻ ያገባሉ፣ ውሻና ፈረስ ያገባሉ። ወንድ ያገባሉ፣ ሴቶቹ ሴት ያገባሉ። የነሱ የትክክለኝነት ቱምቢ የሚጀምረው ከስሜታቸው። ኢትዮጵያ ቲኔጀርሶችም ኢትስ ማይ ላይፍ ኢትስ ማይ ራይት ይላሉ። ምን አገባ? ኢትስ ማይ ራይት ኢትስ ማይ ላይፍ። አንደኛ ቆሮንቶስ ላይ ሲናገር እንደዚህ ያለ በዋጋ ተገዝታችሁ የራሳችሁ ካልሆናችሁ እናንተ በፈለጋችሁ ሳይሆን እሱ በፈለገው ነው። እቅዳችሁ ትልማችሁ ዋጋ ያወጣባችሁ ነው። በመሰረቱ ከዚህ በኋላ የምትኖሩት ስለሚከፈላችሁ አይደለም፣ አስቀድሞ የተከፈላችሁ ዋጋ ስላለ ነው። አስቀድሞ በቀራንዮ መስቀል ላይ የተከፈለላችሁ ዋጋ አለ። በእርግጠኝነት መንፈስ ቅዱስ ነው የሚመራኝ፣ መንፈስ ቅዱስ ነው የሚገዛኝ ወይስ ግላዊነት ነው የሚገዛኝ? ማን ነው እኔን እየመራኝ ያለው? መሪውን የያዘው ማን ነው? አሁን እዚህ የተገኘሁት ለምንድን ነው? ይኸውላችሁ እየጻፋችሁ ከሆነ ወንጌል እኛን የኛ ከመሆን ይታደገናል። እኛ የኛ ስንሆን ያለ አይነት እብደት ደግሞ ቀላል እንዳይመስላችሁ። ወንጌል በምድር ላይ የምትኖርበትን ምክንያት የእግዚአብሔር ፍቃድ አድርጎ ይቀይረዋል። ምክንያት ከተቀየረ፣ የምትኖርበት ምክንያት ከተቀየረ ጓደኞች ይቀየራል፣ ውሎ ይቀየራል፣ ላይፍ ስታይል ይቀየራል። ለምሳሌ ኃይሌ ገብረስላሴ የትኛው ቀን ላይ ነው ሙሉ ሱፍ በከረባት አድርጎ ሩጫ ሲሮጥ ያያችሁት? ሙሉ ሱፍ በከረባት በስሪ ፒስ አድርጎ ሩጫ ለመሮጥ ኃይሌ ገብቶ አያውቅም። ሩጫው ላይ አለባበሱን የሚወስነው የኃይሌ አለባበስ የሚወሰነው ከሩጫው አንጻር ነው እንጂ ከገባበት መንገድ አንጻር ነው እንጂ ከስሜቱ አይደለም። ወንዶቹም ሆኖ ሴቶቹ የሚለብሱትን ልብስ ሲናገሩ ልብስ እንኳን እንዳላደረጉ እስኪሰማቸው ድረስ ቀላል መሆን አለበት። ስለሌላቸው አይደለም በእንደዛ አይነት ቁንጣ፣ በእንደዛ አይነት ጫማ፣ በእንደዛ አይነት ሁኔታ የሚመጡት። ሰውነታቸው ስለሚያምር የሰውነታቸውን ቅርጽ ለማሳየት አይደለም እንደዛ አይነት ጫማና ቁንጣ ቲሸርት አድርገው የሚወጡት። ሩጫው የሚጠይቀው እንደዛ አይነት አለባበስ ነው። ስለዚህ እምኖርለት ጉዳይ ሩጫ ነው ብሏል። ያ ሩጫ ነው የኃይሌን አለባበስ የሚወስነው። አንተ የራስ አይደለም፣ የምትኖርለት ምክንያት ወንጌል ነው። ወንጌል ከሆነ የምትኖርለት ምክንያት አለባበስን የሚወስነው ማህበራዊ ሚዲያ አይደለም። አለባበስን የሚወስነው ጓደኞች፣ ጎረቤቶች አይደሉም። ንግግርን፣ ውሎህን፣ አስተሳሰብን የሚወስነው የምትኖርለት ዓላማ አድርገህ ያዝከው እውነት ነው እንጂ ሌላ አይደለም። ብዙ ጴንጤ እግዚአብሔርን የሚፈልገው ለቡዳ ነው፣ ለቡዳ ማባረሪያ፣ ለመጋኛ ማባረሪያ። ይሄ የብሳና ስራ አይደለም። ወንጌል ስራ አይደለም። ቅዠትና እንቅልፍ የሆነ ነገር እናንተ ቡዳና አንተ አዶ ከበረ የምታባረረት ስራ አይደለም። ይሄ ከተለያየ ቅጠላ ቅጠል ተበጥሶ ተጨቅጭቆ በፌስታል ተደርጎ የሚሰጥ እንትን ይሄ ምንድነው ቀበሪቾ ምናምን ፌጦ እንዳይመስል ወንጌል። አዎ ቀበሪቾ
እጆና ፊቱ አይደለም ወንጌል። ወንጌል ስራ አይደለም። ወንጌል የሚያደርግ ነገር ቢኖር ላይፍ ስታይልን ይቀይረዋል። ጩና በደንብ አድርጋ አሜን በል። ይቀይረዋል ላይፍ ስታይል። እንደዚህ መልበስ የሚያስፈልገኝ ከሆነ የሚነግረኝ ጓደኛ አይደለም፣ የሚነግረኝ ማህበራዊ ሚዲያ አይደለም፣ የሚነግረኝ እዚህ ዓለም ላይ ያለ ኢንስታግራም አይደለም። የሚነግረኝ የኔ ህይወት ዲዛይነር፣ የኔ ህይወት አጠቃላይ መሪ እግዚአብሔር ይባላል። አሜን በል። ትልቅ መለኮታዊ ራዕይና አጀንዳ በውስጡ የተቀመጠበት ሰው ስለ ቤተ ክርስቲያን እድገት፣ ስለ ትውልድ፣ ስለ እግዚአብሔር ራዕይ፣ ስለ እግዚአብሔር እቅድ፣ ፍቃድ፣ ሐሳብ፣ ስለ መንፈሳዊ መገለጥ ምናምን ነው ማጥናትና ማንበብ ያለበት እንጂ የሩሲያ ሰላይ የሚል መጽሐፍ የያዘ ሰው ምንድነው የምትለው? አንዳንድ ሰዎች ውሏቸው፣ ንባባቸው፣ አካሄዳቸውና የሚኖሩለት ዓላማ ለየቅል ነው። የኛ ሰው በደማስቆ የሚል መጽሐፍ ይዘ እያነበበ ምን አይነት ቤተክርስቲያን እንደሚመራና እንደሚያቋቁም ራሱ አይታወቅም። ከቡስካው በስተጀርባ የሚለውን መጽሐፍ አላለብም እኮ ምን ያላለብም። ከቡስካው በስተጀርባ ለተቀለያስኩት ራዕይ አስፈላጊ ስንቅ ካለው ብቻ ነው እኔ መንገድ ላይ ሊገባ የሚችለው። ከቡስካው በስተጀርባ የጀመርኩትን ፕሮጀክት ጨርሶ እማያቸው መለኮታዊ አጀንዳዎች የሚያወርድልኝ አንዳንድ እውነቶችን ከሰጠኝ፣ ስንቆችን፣ ጥበብን፣ ዊዝደምን ከሰጠኝ ነው። ካለበለዛ ግን እኔ ከቡስካ በስተጀርባ ማን እኔ እስከርቭ ለብሼ ቪትልስ አድርጌ የምዞረው ምን ስለሆነ ነው? ምን ላወራ ፈልጌ ነው? አንተን ስታይልህን የሚወስነው ኑሮህን የሚወስነው የምትኖርለት ምክንያት ነው። ለወንጌል ነው የምኖረው ካልክ አስተሳሰብህን የሚቃኘው ወንጌል ነው። ወንጌል ነው አስተሳሰብህን የሚቃኘው። የፀጉር ስታይልን የሚቃኘው ወንጌል ነው። መውጣት መግባትን የሚቃኘው ወንጌል ነው። የምትኖርለት ጉዳይ እሱ ነው። የምትኖርበትን ምክንያት ነው የሚቀይረው ወንጌል። አንዳንድ ባለስልጣኖች አፖይንትመንት ይሰጡህና አርጀንት ቀጠሮ ካገጠማቸው አም ሶሪ ካንተ ይልቅ የሚያስቸኩለኝ ቅድሚያ የምሰጠው አንድ ሌላ ጉዳይ አለኝ ይላሉ። ሌላ ጉዳይ አለኝ ይላሉ። ፕራዮሪታይዝ የሚያደርጉት ነገር ይቀየራል። ከዛ በኋላ ሌላ አገራዊ ጉዳይ ካላቸው ይቀይራል። በጣም ብዙ ክርስቲያን መንፈሳዊ ነገር ህይወቱ ዘላለሙ ከጌታ ጋር ያለው ፌሎሺፕ ከመደበኛው የድሩ የህዝብ ግንኙነት አንፃር እንኳን አብሮ የሚመደብ አይደለም። ከድሩ ጋር ያለው ዲፕሎማሲ በጣም አሪፍ ነው ከጌታ ጋር ካለው ፌሎሺፕ ይልቅ። ብዙዎቻችሁ ልጠይቃችሁ፣ እቤታችሁ ስትገቡ ቴሌቪዥናችሁ ሊስት ላይ ያሉት ምንድናቸው? የሶሻል ሚዲያችሁ ተቀዳሚ ጓደኞቻችሁ ምንድናቸው? አሁን አንዳንዶችን ማህበራዊ ሚዲያ እንደዚህ ስትከፍት ያንዳንድ ሰዎች ጓደኞች ይመጣሉ። ሙቹዋል የሆኑ ጓደኞች ሲመጡ የከተማይቷና የምድሪቷ ሳሚዎች፣ ሳሚ ማለት ንጉስ ዳዊትን የሰደበው፣ የምድሪቷ ተሳዳቢዎች ያንተ ጓደኛ ከሆኑ እመነኝ እንደ ግራር እንጨት ከረ ትቀራታለህ እንጂ አታድግም። አገር የሚመራ ሰው ጓደኛው እንኳን ሌላ አገር የሚመራ ሰው ባለራዕይ ከሆንክ ጓደኝነት ሊስትህ ላይ የሚመጡት ሰዎች የከተማይቷ ሳሚ ተሳዳቢ የሆኑ ሰዎች እነ ቡንዬ ነው የምላቸው እኔ። ቡንዬ ማለት ቡና ማለት ነው። እነ ቡንዬ ከሆኑ ቡን ብለን የምትቀረው እዚህ ሰፈር። እኔ አሁን ለምን እዛው እስገባው ወጣው። ባጭር አማርኛ እንደዚህ ብላችሁ ጻፉ። ግላዊነት ሰዎችን ምን ብሎ ይሰብካቸዋል መሰላችሁ? ግላዊነት ሰዎችን ምን ብሎ ይሰብካቸዋል መሰላችሁ? ለጌታ ኑር ብሎ ሳይሆን የሚሰብካቸው ጌታን ላንተ አኑረው ብሎ ነው የሚሰብካቸው። ጌታን ላንተ አኑረው ብሎ ነው የሚሰብካቸው። ግላዊነት ጌታን ላንተ ማኖር ነው። አንተን ለጌታ ራስህን ለጌታ ከማኖር ይልቅ ግላዊነት ጌታን ላንተ ማኖር የሚል አስተሳሰብ ነው። አንተ ለጌታ መኖር ሳይሆን አስተሳሰቡ አንተ
ለጌታ መኖር ሳይሆን ጌታ ለአንተ ማኖር። በሌላ አማርኛ አንተ ለጌታ እንድትሰራ ሳይሆን ጌታ ለአንተ እንዲሰራ ማለት ነው። ጌታን ማሰራት ማለት ነው። አሁን ህይወትህን፣ አቅምህን፣ ፖቴንሻልህን፣ ጊዜህን፣ ዘመንህን፣ ሁሉ ነገርህን ለእግዚአብሔር ኢንቨስት እንድታረግ ሳይሆን እግዚአብሔር ማክሲመም መለኮታዊ አቅሙን ተጠቅሞ በምትፈልጋቸው ጉዳዮች ሁሉ ላይ ኢንቨስት እንዲያደርግልህ እግዚአብሔርን ማሰራት ማለት ነው። ብዙ ሰው እግዚአብሔርን ሊያሰራው ነው የሚመጣው። ያልተከፈተ በር እንዲከፈት፣ ያልተመታ ቪዛ እንዲመታ፣ ጠላቶቻቸው እንደ ጦስ ዶሮ አንገታቸው ተጠምዝዞ እንዲተከሉ ጉዳይ ለማስፈጸም ነው ቤተ ክርስቲያን ብዙ ሰው የሚመጣው። ይሄ ግላዊነት ይባላል። ግላዊነት ይባላል። እግዚአብሔር ላንተ እንዲሰራልህ የምትፈልግ ከሆነ ግላዊነት ነው። አንተ ለእግዚአብሔር ማክሲመም አቅምን ተጠቅመ መኖር መቻል ነው ወንጌል። ግላዊነት እግዚአብሔርን አሰራው ነው የሚልህ። አሰራው እግዚአብሔርን። ለምሳሌ በጣም ብዙ ሰዎች ቤተ ክርስቲያን አኩርፈው ቀርተዋል። ቸርች አይመጡም። ጠብቀዋል፣ አልተከፈተም። ጠብቀዋል፣ አልተከፈተም። ጠብቀዋል፣ አልተከፈተም። ስለዚህ አይመጡም። ምናልባት እነሱ 5 ዓመት ጠብቀው ሊሆን ይችላል፣ 10 ዓመት ጠብቀው ሊሆን ይችላል። አብርሃም 25 ዓመት እግዚአብሔርን ጠብቆታል። አንድ መንግስት በለው ኢህአዴግ አብርሃምን እኮ በ3 ዓመት ነው ይበልጥ። አንድ መንግስት እኮ ነው የጠበቀው አብርሃም። እኔ ግን አንድ እውነት ነግራቸዋለሁ። አብርሃም አይደለም እግዚአብሔርን ነው የጠበቀው፣ እግዚአብሔር ነው አብርሃምን የጠበቀው። እግዚአብሔር ነው አብርሃምን የጠበቀው። ባይሰራላችሁስ? እግዚአብሔር ባይሰራላችሁስ? የነደደባችሁን የጥፋት እሳት ባያጠፋውስ? እላችሁ ላይ የተቀጣጠለ የመንደር፣ የሰፈር፣ የፕሮፌሽናል፣ የአማተር እሳት ባይጠፋስ? ባያድነንስ? ልናሰራው እጅ ልንጠመዝዝ፣ ልናስከፍተው፣ ልንቀበለው አይደለም የተከተል ነው። የራስ አይደለም። አንድን ዕቃ ገዛችሁት እንበል። ይሄንን ሰዓት ለምሳሌ ገዛውት። የገዛው አካል መጣል የሚያዋጣው ከሆነ በሚያዋጣው የሚያኖረው የገዛው አካል ነው። ዘግተህብኛል ካዋጣሽ ነው እግዚአብሔር ማለት ያለበት። ተከፈት ሲሳም ተከፈት የሚባሉ ተረት ታስታውሳላችሁ? ተከፈት ሲሳም ተከፈት ምናምን እያልክ መከራ የምታይበት ምን ምክንያት የለም። በህይወታችሁ ማሰብና መረዳት ያለባችሁ እሱ ነው። ግላዊነት የዘመኑ መልክ ነው። በስሜታችሁና ለመብታችሁ የምትሟሟቱ አትሁኑ። ክርስቲያን ከመብቱ በላይ ነው የሚያስበው። ክርስቲያን የሚያስበው ከስሜቱ በላይ። ሮሜ መጽሐፍ ምዕራፍ 14 ቁጥር 7 እናውጣ እስቲ። ከኛ አንድስ እንኳን ለራሱ የሚኖር የለም፣ ከዛስ ለራሱም የሚሞት የለም። ቀጥል አብበውማ በህይወት ብንኖር ለጌታ ብንኖር አቻቻቻቻቻ ብንኖር ለጌታ ብንኖር ለማን ነው አለ? ብንኖር ለማን ነው ብንኖር? ባለቤቱ ካልናቁ አጥሩን አይነቀንቁም ማለት ነው። የምትኖሩት ኑሮ የሰማይ ኑሮ ነው። ጠላቶቻችሁ አይደፍራችሁም። ጌታ ምስክሬ፣ ጠላት አይደፍራችሁ። በፍጹም አትከስሩም በዘመናችሁ። እሱ ምን አይነት መሰለህ? በዘመናት መካከል ጥበበኛ ነጋዴ ነው። ምን ማድረግ እንዳለበት አምላክ እግዚአብሔር በደንብ የሚያውቅ ጌታ ነው። አትከስሩም፣ አትቀደሙም፣ ወደ ኋላ አትቀሩም። ቢኮዝ ጉዳዩ የእናንተ ሳይሆን የእግዚአብሔር ጉዳይ ነው። አጀንዳው የእግዚአብሔር አጀንዳ ነው። ብንኖር አለ ኢያላቫንታ ጋጃና መሌቬ ብንኖር ማለት ነው። ብንኖር ማለት ብንማር ማለት ነው። ብንኖር ማለት ብንለብስ ማለት ነው። ብንኖር ማለት ብንወጣ ማለት ነው። ብንኖር ማለት
ብንገባ ማለት ነው። ብንኖር ማለት በሁሉም አቅጣጫ ማለት ነው። የምንኖረው ለኛ አይደለም ማለት ነው። ለሱ ነው የምንኖረው። ለሱ ነው የምንኖረው። ኬዙ የእግዚአብሔር ነው። ጉዳዩ የእግዚአብሔር ነው። ቀጥሎ ምን ይላል እስቲ? በሕይወት ሆነን ብንኖር ለጌታ እንኖራለንና። ወንጌል እንዴት እንደሚቀይራየው ብንሞትም አለ ኢያላላላላ ማለት ነው። ይሄኛው ለጌታ ምን ብርቅ ነገር አለው ማለት ነው። ትርፍና ኪሳራው የሚሰላው እኔ ኪስ ውስጥ አይደለም፣ በእግዚአብሔር እጅ ላይ ነው። በሕይወቴ ኖርኩም ጉዳት የለውም፣ ሞትኩም ጉዳት የለውም። ምክንያቱም እኔ አይደለሁም። እኔ ካልሆንኩ የኔ የሆነ ሁሉ የኔ አይደለም። እኔ ካልሆንኩ የኔ የሆነ ሁሉ የኔ አይደለም። አሁን አንድ ጥያቄ ልጠይቃችሁ። ስንቶቻችሁ ናችሁ እጄ ላይ ያለው ሰዓት ይሰራል አይሰራም ብላችሁ የምትጨነቁት? ስንቶቻችሁ ናችሁ ይሰራል አይሰራም ብላችሁ እንቅልፍ የምታጡት? ዩ ዶንት ኬር። ይስራ ያንተ አይደለም። ምን አገባ? ብንኖር አለ ለእኛ እንደራሳችን ለጌታ ነው የምንኖረው አለ። ባለቤት ያለው ጉዳዩ የሚያዋጣውን ያደርጋል ማለት ነው። የህይወታችሁ ባለቤት ጉዳታችሁ አልተሰማውም ማለት አይደለም። ዝም ብሏችኋል ማለት ጉዳታችሁ አልተሰማውም ማለት አይደለም። አልተሰማውም ማለት አይደለም። የመጀመሪያው የዘመኑ መልክ ግላዊነት ነው። ስለዚህ በእነዚህ ክረምት በቀጣይ ዘመናችሁ ፕራዮሪቲያችሁን የማይቀይር፣ ቅድሚያ የምትሰጡትን ጉዳይ የማይቀይር፣ ውሏችሁን የማይቀይር፣ አስተሳሰባችሁን የማይቀይር፣ አለባበሳችሁን የማይቀይር፣ ጓደኛችሁን የማይቀይር ውሏችሁን የማይቀይር ነገር ምን ይባላል? ውሎውን የማይቀይር ነገር ሲኒማ ቤት ነው እንጂ ወንጌል አይደለም። ጓደኛ የማያስመርጥህ ሲኒማ ቤት ነው። ወንጌል ግን ጓደኛ ያስመርጣል። በጣም ይገርማችሁን ስለ ንስር አንድ ነገር ካወቃችሁ ንስር ብቻውን ነው የሚበረው። ከበረረም ከንስር ጋር ብቻ ነው የሚበረው። ከጆፌ ጋር በረው አያውቅም። ሄድ ጆፌ ጥንባንሳ ጆፌ የሞተ ነው የሚበላው። ንስር በተፈጥሮ የሞተ አይበላም። የሞተ ነገር አይበላም። አድኖ ነው የሚበላው። ራሱ ያደነውን የያዘውን ነው እንጂ የሚበላው የተገደለ በሌላ ሰው እጅ የሞተ የሸተተ ንስር አይበላም። ንስርና ጆፌ አብረው ጓደኛ ሊሆኑ አይችሉም። ጥንባንሳና ንስር አብረው ጓደኛ ሊሆኑ አይችሉም። ጥንባንሳና ንስር መጽሐፍ ቅዱስ የክርስቲያንን ሕይወት የሚያመሳስለው ከጥንባንሳ ጋር አይደለም፣ ከንስር ጋር ነው። ጆፌ ያለ ደግሞ ጥንባንሳ ይባላል። ከጥንባንሳ ጋር እየዞርክ እንደ ንስር ወደ ላይ የሚል መዝሙር እዚህ እየመጣ እየዘመርክ ውጪ ስትወጣ እንደ ጥንባንሳ ሰፈር ላይ እየዞርክ ጓደኛ ሳትመርጥ አይሆንም።